ታሪክ ማጋኔ ከረዲት ጋር ግን እኔ ካለሁኝ ሁሉም ይደምቃሉ። የጥኖቹ ልጆች ነሽ? አይደለሁም። ልጅነቴ የሚል ፕሮግራም አለና እዛ ድንገት ተገኝተናል። ከቤትሻል ጠፋ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምን እንደሆነ ለከፋች ስሚኝ እንጂ ለርኪ ዋትሳፕ ቤተሰብ እንግዲህ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ የምንገኘው በጊሰን ወይም ደግሞ እኔ በምኖርበት ከተማ ላይ 90s ቫይብ በሚል ልጅነቴ የሚል ፕሮግራም አለና እዛ ድንገት ተገኝተናል። ያው ፕሮግራሙን በአጠቃላይ ቀለል አድርጌ ስነግራችሁ ምንድነው ሁላችንም እንግዲህ በተለይ በእኔ እድሜ ያለን 90s አንዳንድ ትዝታዎች አሉና ያን ትዝታዎችን በደንብ በጨዋታ ዋስተን የምናይበት ፕሮግራም ነው እና የተዘጋጀው የተለያዩ አይነት ጨዋታዎች አሉ። ጥምጣም አለ፣ በጆንያ ውስጥ ሆኖ መዝለል አለ፣ ብይ አለ እና የተለያዩ አይነት ውድድሮችና ጨዋታዎች አሉ። ልጅነታችንን እያስታወስን እንቀጥላለን። እንግዲህ ሜዳውም ያውናት ፈረሱ ቤት እንደሆነ ባናቀብ ትላል እና ወደዚህ ጋርም እንደምታዩት አሉ። እዛ ጋር ዲጄ አለ ምናምን፣ ወደዚህ ጋር ሰብሰብ ብለው እንደምታዩት ልጆች አሉ። ወደዛ ደግሞ ዳስ አለ። ያው ሰፋ ያለ ቦታ ነው ቦታው እንደምታዩት እና የተለያዩ አይነት ፕሮግራሞች አሉ። ዛሬ እሱን አጠር አድርጌ በጨዋታ አዋዝቼ ወደ እናንተ አቀርባለሁ። እንግዲህ ዩ ፋሚሊያንስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሂር ዊ ጎ እና ጋይስ እየቀጠለ ነው ቪዲዮአችንን። ሜቢ የሚሰማችሁ ከሆነ ሙዚቃ ታውቃላችሁ። የሙዚቃ ሲስተኖቹ ልጆች ፀሐዬ ደመቀች ብርሃኗን እያለ የሚቀጥለው ዘመን ማለት ነው እና ባይዞ ደስ ይላል። እዚህ ጋር ብይ መጫወቻ አለ። አሁን ባሳያችሁ ለምሳሌ የተከበበው መስመር ብይ ነው። ለብይ የተከበበ መስመር ነው ብላችሁ የምታዩት ጉድጓድ የብይ ጉድጓድ ነው። እዚህ ጋርም ደሴም ሽታ አለ። እዚህ ጋር ባለ 3 ጎሬ ነው ምናምን እና እንደምታዩት ሜዳው አለ። ወደዚህ ጋር የምታዩት እንግዲህ ሰዎች ገና እየመጡ ነው። እኛ በጊዜ ስለደረስን ነው። እዛ ጋር እንዳልኳችሁ ጥምጣም አለ። እዚህ ጋር ልጆች የሚጫወቱበት የምታዩት ጥምጣም አለ ምናምን እና እንዲህ እያልኩ ወደ እናንተ ማድረስ ይሆናል ዚስ ቪዲዮ እና ቤተሰብ ይገርማችኋል። እዚህ ጋር ጥምጣሙ ጋር ደርሰናል። አሁን እስቲ ጥምጣም አክቹአሊ ከተጫወትኩ ቆይቻለሁ፣ ግን እስቲ እንሞክረዋለን። ትንሽ ቻሌንጅ የሚያደርገኝ ሰው ካገኘው እዚህ ጋር እንደምታዩት ከጀርባዬ ዲስ ጋር ቻሌንጅ ሊያደርገኝ ፈልጓል። እስቲ 90s እንግዲህ እንጫወታለን። ጥምጣሙ ቆይ ላሳያችሁ በደንብ እስቲ። አክቹአሊ በካልሲ ምናምን አይደለም እንደ ድሮ የሆነ በጨርቅ ምናምን ሳይሆን እንግዲህ ዘምኗል ዘመኑ። ኖርማል ባሎኒ ኳስ ነው ምናምን ደን በገመድ ምናምን አስረውታል። እንግዲህ እስቲ እንሞክራለን። ልግጠሙ አይደለ? ምን ታስባላችሁ? እናገጥመዋለሁ። ጊዜ የተካ ልጅነቴ ርቋለካ ምነው ቢቀር እንደራቀኝ
ቴስታ ያያችሁ ነው አይደል? በጣም ቴስታ ባይዜ መላጣዬ እንግዲህ አሸንፌዋለሁ ማለት ነው። ሰበረው ጋይስ። እንግዲህ ሁለተኛ ተፋላሚ ነው። አንድ ጓደኛዬ አሸንፎኛል፣ አንድ አሸንፌያለሁ። አሁን ደግሞ እሱን ገጥመዋለሁ ማለት ነው። ኧረ ጋይስ እንዴ ፋሚሊ እንግዲህ ምንም ማድረግ አልችልም። ዋትስአፕ ፋሚሊ እንግዲህ ከጥምጣም ጨዋታ በኋላ ተመልሰናል። ለቅለቅ ብለን ትንሽ ከላይ ላባችን ነው ለቀቀን መተናል። እንግዲህ ከ3 ጨዋታ አንድ ተሸንፌ 2 አሸንፌ ያለው ግን ያሸነፈኝንም በቆሪጥ ያየሁት ነው። ቀጣይ ገጥመዋለሁ ግን ከዛ በፊት አሁን ብይ እንጫወታለን። እስቲ እንዲህ ደግሞ እያልን እንጫወታለን። ወደዛ እንሄዳለን። ይስሙን ጓደኞቼ መንደሩን ሚንካ መቼ ነው ዛሬ ነው የምመለሰው ቅጠሉን እንጀራ ብዬ የምጎርሰው ልጅነቴን ሱቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን ያው እንግዲህ እዚህ ጋር ጋይስ ጨዋታ ላይ ናቸው። ሁሉም ብይ እየተጫወቱ ነው። ያ ግን ነው ያ አሁን ባቱ ዞማ ልምምድ ላይ ናቸው። እንግዲህ ጋይስ ብይ ተጫውተን ይኸውላችሁ ታይቷል አይደል? እና እዚህ ጋር የጓደኞቼን እጅ ላሳያችሁ። ለሃንድ ይኸውላችሁ እጅ ይሄ እንግዲህ የሳይ ተጫውታችሁ ስገቡ እንደዚህ አመድ ባመድ ሆናችሁ ምናምን እንደገና ቤት እንደዚህ ተጫውታ ያቧራ አለ እንዲዘርግተህ ደግሞ ትገረፋለህ። እና እውነት ብዙ ፈን አድርገናል። ደስ የሚል ጊዜ ነው። እንዲህ እያለን እንቀጥላለን። እሺ ዩ ፋሚሊያንስ እንግዲህ ዩ ፋሚሊያንስ ቀደም እንዳያችሁት አንድ ጨዋታ ተሸንፌያለሁ፣ 2 ተሸንፌ ጥምጣሙን ማለት ነው። አሁን እንግዲህ ቀደም ካሸነፈኝ ጋር ላስት ማች እናደርጋለን። አይ ሆፕ እንደማሸንፈው። ከባድ ተጋጣሚ ነው ያለኝ። እስቲ ወልሴት ኦነታችን ከነካን ይሄን ከገባ ተሸናፊ። እሺ ቲሸርትም አይቻልም። ፍታው ጀምር። አይ ችግር የለውም ጀምር። አይ ከዚህ ጋር አለ ይዘው ነው እንዴ? በቃ ሶስተኛ እኮ አልሽ። አይ ይሄኛው ማውሮ የወጣ መስሎኝ። አውት ተጎድቻለሁ። ወይኔ ግሬ እኔ እግሬን ስላመመኝ እግሬን እኮ ስላመመኝ እና ጋይስ ትንሽ ከባድ ነው፣ አልቻልኩትም። እና እግሬ ዋለ መሰለኝ አይቀርም። ለምሳሌ የተሰተ ሹት ነው የወሰድኩትና ይሞቃል ምናምን። እውነት ልጅ እያለን እኮ ምንም ሳይሰማን በቃ ዝም ብለን 4-5 ሰዓት ነበር የምንጮተው።
አሁን እንግዲህ 30 ደቂቃ ሳይቀር ሳንጨርስ ይደክመናል ምናምን ትላላችሁ። ኤኒዌይስ አሪፍ ነበር በጣም የምር ፈን አድርገናል ምናምን። አሁን ደግሞ እስቲ ትንሽ አርፈን ደግሞ አንዳንድ ነገሮችን እንደገና አሳያችኋለሁ። ከስክሪኑ አይናችሁ እንዳትነቅሉ። ይመቻችሁ። እሺ ጋይስ እዚህ ጋር ደግሞ ትንሽ አረፍ ብለናል፣ ተቀምጠናል። እንደምታዩት ህፃናቶቹ እየተጫወቱ ነው። ትላልቆቹ ደግሞ እዚህ ጋር እንደምታዩት ቁጭ ብሎ ካርታ የሚጫወታል ምናምንና ልጆቹ ደግሞ እዛ ጋር እየተጫወቱ ነው። እንደምታዩት ቫይቡ ይሄን ይመስላል። ያው በዚህ አመት የመጀመሪያ ፕሮግራም ስለሆነ ብዙም ሰው አልበዛም። ላይክ ሰው ገና እየመጣ ነው እና እንዲህ እያለን እንቀጥላለን። እንግዲህ ጋይስ ደመቅመቅ እያለ ነው ከልጆች አልፎ። ያኔ ልጅ ያለን ሆነሽ ጎረቤቴ ከቤትሽ አልጠፋ አጥፊም ከቤቴ ክፉ ደግ አናውቅ የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር። ጋይስ እንግዲህ ረዲት አንቻለችን ያው ስትራፖ ስላለባት እንጂ ቀላል ሰው አይደለችም። ኤኒዌይስ ጨዋታችን ይቀጥላል። ተፍረክርክ ያይታኛለች ፈነዳ እኔስ የገባኝ ሙዳለኛ አራዳ የድሮ አራዳ ሲጠብስ ጎረዳ አጥር ዘሎ ገብቶ ወስዶላ ስጦታ። ዛሬ ከማን ጋር ነኝ? ረዲት ጋር። ረዲት ማ? ሚካኤል። በቂ ነው። እሺ ዛሬ ይገርማችኋል በ90ስ ወይም ደግሞ በልጅነቴ ፕሮግራም ላይ ማጠብቁትን እንግዳ ወይም ደግሞ ማጠብቁትን ሰው አግኝቻለሁ። እሷ ናት እና ፕሮግራሙ እንዴት ነበር? በጣም ደስ ይል ነበረ። ብዙ ሰው አልመጣም፣ ግን እኔ ካለሁኝ ሁሉም ይደምቃል። ኦኬ that's good አንቺ የጥናዎቹ ልጆች ነሽ? አይደለሁም። የተወሰነ ግን ትውስታ ያለሽ ይመስለኛል። ብዙ ጊዜ ሊፕሲንክስ ነው ስለምትሰሪ። ሊፕሲንኩ ከ90ዎቹ ጋር ምናምን ብዙ ጊዜ እንደዛ አይነት ሙዚቃዎች ትሰሪያለሽ? አዎ እሱ ልክ ብላል። ድንቅ ሙዚቃዎች አላቸው። ኦኬ ዊሽ አድርገሽ ታውቂያለሽ በ90ዎቹ ጊዜ በተወለድኩልሽ ወይስ? አይ በ80ዎቹ ጊዜ በወለድኩ ደስ ቢለኝ። ኦኬ ለእኔ ሰብስክራይበር ሆኑ ለቤተሰቦቼ ምን ትያለሽ? ሰብስክራይብ አድርጉት፣ ሼር፣ ኮሜንት፣ ኮፒ ሊንክ እንኳን ለቲክቶክ ነው። ሶሪ በጣም ሁሉንም ነገር አድርጉለት እና እኔ የምትወዱኝ ደግሞ
ልብ ቅርጽ ኮሜንት አድርጉ። ቴንክ ዩ የሳይ እናመሰግናለን። የምር ስላገኘሁሽ ደስ ብሎኛል። እንግዲህ ጋይሶች በሌላ ቪዲዮ እስክንገናኝ ይመቻችሁ። ኦኬ እሺ እንግዲህ ምንም ላደርግ አልችልም። የኔ ቤተሰቦች እንግዲህ እስካሁን ስለተከታተላችሁኝ ከልብ ምስጋናዬ ነው። ይመቻችሁ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። this is life of Iya በሌላ ቪዲዮ እስክንገናኝ ይመቻችሁ።